ነበረኝ። እኔ የምኖርበት ሀገር ቤተክርስቲያን የለም። ነገር ግን የግብፅ ሰዎች አዳራሽ ተከራይተው ከሳምንት አንዴ ይቀድሳሉ። እኛም አንዳንዴ እንሄዳለን እና ስጋው ደሙን መቀበል እንፈልጋለሁ። ግን ደግሞ የግብጾች ስርዓትና የእኛ ስርዓት አይገናኝም። ሱሪ ለብሰው ኩል ተኩለው ሊፕስቲክ ተቀብተው ይቀበላሉ ስጋው ደሙን። አቀባበላቸው ላይም በጭራሽ አይገናኝም። ነጠላም አይለብሱም እና እኔ ምን ላድርግ? ንስሐስ እንዴት ልግባ? የቀንዲል ሚዲያ መምህሮቻችን፣ ወንጌልን ለዓለም የምታደርሱ ውድ መምህሮቻችን ቃለ ሕይወት ያሰማልን በእውነት ብለዋል። በጣም የሚያሳዝን ነው። እኚህ ሰው አሁን እኮ በንስሐ ሕይወት ውስጥም አይደሉም። አሁን ጠያቂያችን የሰውን ኃጢአት ነው እያዩ ያለው። ሊቀ ትጉሃን ኃይለ ጊዮርጊስ ዳኜ የሚባሉ መምህር ስራ አስኪያጅ ሆነው ድሬዳዋ ላይ አንድ ጥያቄ ቀረበላቸው። ቤተ መቅደሱን ቁልፍ የሚይዙት ዲያቆናት ራሳቸውን አይጠብቁም፣ ይሰክራሉ፣ እንደዚህ ያደርጋሉ ምናምን ብለው በቃ በኃጢአት ሆኖ ነው ቤተ መቅደሱ የሚከፍቱት ምናምን ብለው ጥያቄ ጠየቁት ማለት ነው። የመለሰው መልስ በጣም ይገርመኛል። ቤተ መቅደሱን እሺ ኃጢአተኛ ከፈተው፣ አንተ ገብተህ ለምን አትጸልይበትም? ባይከፈትስ ቤተ መቅደሱ የት ነው የምትጸልየው? እሱም ይቀጣው አምላክ አለው። ቤተ መቅደሱን ስለከፈተልህ ግን አንተ ገብተህ ለምን ነው የማትጸልየው? ስለ ወንድም ስለ እሱ ለምን አትጸልይም? በተከፈተ ቤተ መቅደስ ቤተ መቅደሱ እንደተዘጋ ይኖሩ ወይ? በቃ ኃጢአተኛ ከሆነ እሱ ኃጢአተኛ ያልሆነ ሰው ነው የሚከፍተው ከተባለ ከየት ነው ይመጣው? ቤተ መቅደሱ እንደተዘጋ ሊኖር ነው ማለት ነው። ስለ እሱ ኃጢአት ሳይሆን መመራመር ያለብህ በተከፈተው ቤተ መቅደስ ከቻልክ የሰውየውንም የወንድምንም ኃጢአት እግዚአብሔር ይቅር እንዲል መጸለይ ነው ባለህ ዕድል ማለት ነው ብሎ የመለሰው መልስ አለ። ግብጾቹ ቅዳሴ ቀድሰዋል፣ ስጋው ደግሞ ፈትተዋል፣ እያቆረቡ ነው። በስርዓተ ቤተክርስቲያን በአንዳንድ ነገሮች ብንለያይም በዶግማ ግን አንድ ነን አይደለም። ስለዚህ እኛ ክርስቲያኖች ግብጾቹ ጋር መቁረብ እንችላለን፣ እዚህም ደግሞ ግብጾቹ መቁረብ ይችላሉ። እኔ አሁን ያንን ቅዱስ ስጋውና ክቡር ደሙን ነው መቀበል ያለብኝ እንጂ ሌሎችን ሰዎች ለምን አያቸዋለሁ? እነዛን ሰዎች እኛም ጋም ዞር ዞር ብትሉ እኮ አይጠፉም አይደለም። እኛ ጋም እኮ ዝም ብለው ለስጋው ደግሞ ክብር የማይሰጡ ለቅዳሴው ክብር የማይሰጡ ሰዎች አለባበሳቸው እንዲሆነ አሉ፣ ግቢ ውስጥ መቅደስ ውስጥም አሉ። እና እኔ ስቀበል እነሱ እንዴት እንደዚህ ያደርጋሉ ብዬ መተው አለብኝ? የራሴን ኃጢአት ብቻ ነው። አሁን እኚህ ጠያቂያችን ገና ናቸው፣ በኃጢአታቸው እየተጸጸቱ አይደለም። አንዱ እኮ ወንድምህን ባልንጀራህን እንደ ራስ አድርገህ ውደድ ነው። እኔ እንደውም ደስ የሚለው ስለነሱ እንደው ኃጢአትም ከሆነ ክፋትም ከሆነ ማለት ነው እያለቀሱ ለነሱም ልቦና እንዲሰጣቸው እየለመኑ፣ አንደኛ በኑሮ በባህል በቋንቋ በሁሉም እንለያያለን። ባለባበስ የግድ እንደኛ አንድ ይሆኑ ልንል አንችልም፣ እነሱን ግብጾቹን ማለት ነው። ስለዚህ የማይመለከታቸው ጉዳይ ውስጥ ነው ያሉት። ጠያቂያችን የሚመለከታቸውን ነገር ረስተውታል። ልክ አንድ አባት በህልሜ የዓለሙን ኃጢአት በሙሉ አሳየኝ እግዚአብሔርና ዓለም ለካ እንዲህ ኃጢአት በኃጢአት ሆናለች አለን ምናምን አለና ነገራቸው ለአባቱ ለንስሐ አባቱና፣ ግን በቅቻለሁ ወይስ እንዴት ነው? ይሄን እንዴት ለማየት አልበቃም፣ ይሄ ብቃት አይደለም አሉና መለሱት። ሌላ ጊዜ የሆነ ህልም ነገራቸው። ገና አልበቃም ማለት። አንድ ቀን እያለቀሰ መጣ እና ለምንድን ነው የምታለቅሰው? ይገርሞታል። ዛሬ አይምሮ ካወቅኩበት ሰዓት ጀምሮ እስካሁን ድረስ የሰራሁትን ኃጢአት አየሁት። ለካ እኔ እንዲህ ኃጢአተኛ ነኝ እና በጣም አለቀስኩኝ፣ አዝኜን የተነሳሁት። አሁን በቅታል አሉት። ሰው የራሱን ኃጢአት ሲያስብ ነው። የሌላውን ኃጢአት እያሰበ በፍጹም ንስሐ የለም፣ ብቃት የለም። ሌላውን መተው ነው መቻል ያለብን። እና እንዴት ልቁረብ እንዴት ይባላል? ንስሐ ከገባው እኔ የሚገባውን ቀኖና ከወሰድኩ ስለ ኃጢአቴ ከተጸጸትኩ እያለቀስኩን ቅዱስ ሥጋውን እንድኮርዶ መቀበል ነው ያለብኝ እንጂ ሌሎች ሰዎች የሚያደርጉትን ነገር አይቼ የምመለስ ከሆነ በጣም ከባድ ነው ማለት ነው። ስለዚህ ከዚህ መውጣት አለባቸው። ስለ ግብጾቹ ሕይወት እኛ አይመለከተንም። እኛ ስርዓቱ ላይ ተገኝተናል። የተገኘነው ደግሞ የእኛ ቤተክርስቲያን ስለሌለ ነው። የባያንስ ለችግራችን መፍትሄ ሆነዋል እነዛ ሰዎች ማለት ነው። ያ ቅዱስ ሥጋውና ክቡር ደግሞ የክርስቶስ ነው ብለን አምነናል። ስርዓቱን ፈጽመን መቀበል። እሱ እኮ ብቻ አይደለም፣ ካህኑ ራሱ እንኳን ኃጢአተኛ ቢሆን አይደል የተባለው? ካህኑ በገባጣ አህያ ማር ቢጫን አልበላም የሚል ማን ነው? ምዕመኑ እኮ ምንም አይመለከተው። ካህኑ እንኳን ኃጢአተኛ ቢሆን የሃይማኖት ዕጸጽ አይኖርበት እንጂ ዘማዊ ነው ምናምን ነው ብትለው ስለ ክህነቱ ቅዱስ ሥጋውን ክቡር ደሙን መቀበል ግዴታ አለ። እያወቀው ኃጢአተኛ መሆኑ፣ ምክንያቱም ክህነቱን አይነካውም የሱ ኃጢአት ማለት ነው። እና እህታችን የእርሶ ድርሻ ጠያቂያችን ንስሐ መግባት፣ በኃጢአቶ መጸጸት፣ ማዘን፣
ከዛ በአግባቡና በስርዓቱ ሆኖ ቅዱስ ሥጋውን ክቡር ደሙን ተቀብሎ ወደ ማረፊያው መሄድ